የቀድሞ የኢፌድሪ ፕሬዝዳንት መቶ አለቃ ግርማ ወልደ ጊዮርጊስን የህይወት ታሪክ የያዘው እንግሊዘኛ መጽሐፍ ተመረቀ። በህንዳዊ ደራሲ ሲቫ ኩማር ጻፈውና የቀድሞው የኢፌድሪ ፕሬዝዳንትን የህይወት ታሪክና አጠቃላይ ከልጅነታቸው እስከ ስልጣን ሂደታቸው የሚዳስሰው ጋሼ የተሰኘው መጽሐፍ ትላንት ተመርቋል። ትላንት የተመረቀው ጋሼ የተሰኘው መጽሐፍ በመቶ አለቃ ግርማ ወልደ ጊዮርጊስ መኖሪያ ቤት ሲሆን የተከበሩ ጄኔራል ዋሲሁን ንጋቱና ሌሎችም እንግዶች ተገኝተዋል። የህይወት ታሪካቸውን በእንግሊዘኛ የጻፈው ህንዳዊ ደራሲ ሲቫ ኩማር ሲሆን ስለ መቶ አለቃ ግርማ ወልደ ጊዮርጊስ ኢትዮጵያዊ ብቻ ሳይሆን የውጭ ዜጎችም በደንብ ሊያውቋቸው ይገባል ብሏል። በሌላ በኩል መቶ አለቃ ግርማ ወልደ ጊዮርጊስ ምርጥ መሪም ብቻ ሳይሆኑ ለኢትዮጵያ ብዙ ነገር ናቸው በማለትም ገልጿል። በማያያዝም አቶ አበራ ጥላሁን የማይክሮ ቢዝነስ ኮሌጅ ፕሬዝዳንት እንደተናገሩት መቶ አለቃ ግርማ ወልደ ጊዮርጊስ ለሀገራችን በርካታ ስራዎችን የሰሩ ሲሆን መጽሐፉ ከልጅነት እስከ ሀገር መሪነት የሰሯቸውን ስራዎች በደንብ ያሳየናል በማለት የውጭ ዜጎች መጽሐፉን ሲያነቡት ስለ መቶ አለቃ ግርማ ብዙ ዕውቀት የሚያገኙበት ነው ብለው መቶ አለቃ ግርማ ቁጥር የሌለው አንቱ የሚያሰኝ ስራን እንደሰሩም ገልጸዋል። አቶ አበራ ጥላሁን ሲቫ ኩማር መጽሐፉን ሲጽፍ በማማከርም ሰርተዋል።